ኢየሱስ ሆይ ከሀገራችን ሂድልን። ሰዎች ኢየሱስን በብዙ ምክንያት ለምነውታል። ማረኝ፣ ዓይኔን አብራልኝ፣ ልጄን ፈውስልኝ፣ ሙት አንሳልኝ ብለው የጮሁ ብዙዎች ናቸው። የጌርጌሴኖን ሰዎች ግን ጌታን በአንድ ላይ ተሰብስቦ ከሀገራቸው እንዲሄድላቸው ለመኑት። ኢየሱስ ሆይ ውጣልን፣ ኢየሱስ ሆይ ሂድልን፣ ኢየሱስ ሆይ አትድረስብን፣ ኢየሱስ ሆይ አትምጣብን የሚል ድምፅ እያሰሙ ተረባረቡበት። ውጣልን ያሰኛቸው ሁለት ጋኔን የያዛቸው ሰዎች ከላያቸው አጋንንቱን አውጥቶ ወደ አሳማ መንጋ እንዲገቡ በፈቀደ ጊዜ አጋንንቱ አሳማዎቹን ወደ ገደል እንዲገቡ ስላደረጉ ነበር። ጌታችን አጋንንቱ ወደ አሳማ መንጋ እንዲገቡና ገደልም እንዲሰዷቸው በመተው ትልቅ መልእክትን ለሰው ልጅ አስተላልፎ ነበር። አጋንንቱ ወደ አሳማው ከመሄዳቸው በፊት ሁለት ሰዎች ላይ ነበሩ። እነዚያ ሰዎች ላይ ቢቆዩም ግን ሰዎቹን ወደ ገደል አልከተቷቸው። ልክ አሳማዎቹ ላይ እንደሰፈሩ ግን ወደ ገደል ጨመሯቸው። ክርስቶስ በዚህ ያስረዳን እኔ በቸርነቴ ባልከለክለው ሰይጣን በእያንዳንዳችሁ ላይ ያለው እቅድ በቅጽበት ወደ ገደል እስከ መጨመር የጨከነ ነው የሚል ነው። ሰዎቹን ገደል እንዳይሰድ የከለከለው እሱ ነበር። ዛሬም እኛ ከአፋፉ ላይ ሆነን ወደ ገደል ያልወረድነው ከእግዚአብሔር ምሕረት የተነሳ ነው። ሰይጣንም እንኳን በሰው ልጅ ላይ ቀርቶ በአሳማ ላይ እንኳን እንደፈለገ የመስፈር ስልጣን እንደሌለው በዚህ ታሪክ ተረዳን። የጌርጌሴኖን ሰዎች ግማሾቹ ጌታችንን ስለ ኃይሉ በትህትና ፈርተውት፣ ግማሾቹ ደግሞ በአሳማዎቹ መሞት ተበሳጭተው ክርስቶስን ውጣልን አሉት። ክርስቶስ የሰው ልጅ ከሚሰቃይ ጊዜያዊ ንብረት ቢጠፋ ይሻላል ብሎ ቅድሚያ ሲሰጥ፣ ሰዎች ደግሞ ንብረታችን ከሚወድም ሁለት ሰዎች ጋኔን ቢጫወትባቸው እንመርጣለን ብለው ውጣልን አሉት። አሳማ ቆሻሻ እንስሳ ነው። በግዕዝ ሕሱም ሐሳማ ማለት አስቀያሚ ማለት ነው። ቆሻሻ ወዳዱ ሰይጣን ወደ ማደሪያው ገብቶ ሕዝቡን በጌታ ላይ አሳመፀ። ሕዝቡም ኢየሱስ ሆይ ሂድልን አሉት። ጌታ ሆይ ቶሎና ተብሎ ለሚዘመርለት ጌታ ሂድልንን አዜሙለት። ወዳጄ አንተስ? አፍ አውጥተን አንበለው እንጂ እኛም ጌታችንን ብዙ ጊዜ ሂድልን ብለነው እናውቃለን። ክርስትና በአፍንጫዬ ይውጣ ብለህ አታውቅም? ያም ባይሆን መንፈሳዊ ነገር ማሰብ ወይም መዝሙር መስማት የማትፈልግበት ቀን ወይም ቃሉን ማዳመጥ የምትሸሽበት ቀን የለም? ዛሬ ሲቅርብኝ ብለህ ከልብህ ሀገር ኢየሱስን እንዲሄድልህ የለመንክበት ቀን፣ በቂም በቀል ልብህ ቆስሎ አኩርፈ የይቅር ባዩን ጌታ ስሙን መስማት የጠላህበት ዕለት የለም? ነጋዴው ከንግዱ ላይ ኢየሱስ ዘወር ቢልለት አይጠላም። ኢየሱስ ከመጣ ገደል የሚጨምራቸው ብዙ ቆሻሻ ስራዎች ያሉበት ሰው ጌታን ከስራው ቦታ ዞር በልልኝ ይለዋል። ሌብነት፣ ማሟረት፣ ጥንቆላ፣ ዝሙት፣ ሙስና የሚባሉ አሳማዎችን ገደል እንዳይገቡ ለመንከባከብ ስንል የናዝሬቱን መድኃኒት ዘወር በልልን ብለን የተማጸን ብዙዎች ነን። እንደፈለግን ለመኖር ከቆሸሸ አሳማ ጋር ለመዋል መርጠን በሀገራችን ላይ አጋንንት ሲጨፍሩ ሳያስከፋን የጌታችንን መምጣት ግን ያልፈለግን ብዙዎች ነን። ከኛ መካከል እንደ አሳማ የከፋ ልማዱና ሱሱ ወደ ጥልቅ እንዳይወረወርበት ፈርቶ የሚሸሽ ስንት አለ። የጌታችንን ቃል ለመስማት የማንፈልግ መንፈሳዊ ነገር ስንሰማ ጆሮአችን የምንደፍን ሂድልን እባክህ ብለን የምንለምን ስንቶች ነን? ጌታ ሆይ
ክፋትን መርጠን ከሀገራችን ሂድልን፣ ከቀያችን ውጣልን ስላለህ አትቀየመን። በሽተኛ ሲነጫነጭ ክፉ የሚያናግረው በሽታ ነው እንደሚባለው ክፉ የሚያናግረን ኃጢአታችን ነውና አትቀየመን። የኃጢአት ፍቅር እንደ አሳማ ፍቅር ከባድ ነው። ሽታው ቢከረፋም እኛ ግን ለምደነዋልና በቀላሉ መላቀቅ አቅቶናል። አንተ ግን ሂድልን ብንልህም አትስማም። አሳማ ኃጢአታችንን ከሚፈትኑን አጋንንት ጋር ወደ ጥልቁ ጣልልን። ያን ጊዜ ነቢዩ የተናገረው ቃል ይፈጸማል። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንን በባሕሩ ጥልቅ ይጥለዋል። ሚልክያስ 7:19